ሰላም ሰላም ውድ የጌታ በሻ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣው አሁንም አዶቢ ኢሉስትሬተርን ተጠቅመን የተለያዩ ዲዛይኖችን እንዴት መስራት እንችላለን የሚለውን ነው የማሳያችሁ። አሁንም አብራችሁኝ ተከታተሉኝ፣ በደንብ እንሰራለን። አሳያችኋለሁ። አዶቢ ኢሉስትሬተርን መጫን አለባችሁ። እኔ አዶቢ ኢሉስትሬተርን ስለጫንኩኝ እንደዚህ ከፍታታለሁ። ስከፍታት እንግዲህ ኒው ክሬት የሚል አለ እዚህ ጋር በተለያዩ ሳይዞች አማራጮች ይቀርቡላችኋል። እናንተ በፈለጋችሁት ሳይዝ መክፈት ትችላላችሁ። እኔ ግን እዚህ ጋር ኮመን የሚለውን አንዴ ክሊክ አድርጌ ከፍታለሁ ማለት ነው። እንግዲህ ዲዛይኖችን ለመስራት ሎጎችን ለመስራት ባለፈው እንደለቀኩላችሁ ሎጎችንም ለመስራት ባነርም ለመስራት ቀጣይ የምንሄድበት ይሆናል። አዶቢ ኢሉስትሬተር በደንብ አስፈላጊ ነው ማለት ነው። ስለሱ ማወቅ አለብን። አሁንም እኔም ማሳያችሁን እናንተም ተከታትላችሁ እናንተም በኮምፒውተራችሁ በግላችሁ እንድትሞክሩት በደንብ ተከታተሉኝ የምሰራላችሁን። አሁን ልክ ይሄ ፕላትፎርም ተከፍቶልኛል። ይሄ ፕላትፎርም ሲከፈትልኝ እንግዲህ የተለያዩ ቱሎች አሉ። ባለፈው እንደነገርኳችሁ የተለያዩ ቱሎች አሉ እዚህ ጋር። እነሱን ቱሎችን በመጠቀም ነው እንግዲህ ዲዛይን መስራት የምንችለው። እዚህ ጋር ምን አለች? ባለፈው እንደነገርኳችሁ ሴሌክሽን ቱል አለች፣ ዳይሬክት ሴሌክሽን ቱል አለች፣ እነ ፔን ቱል አሉ፣ ሌሎችም እነ ከርቪቸር ቱል። እነዚህ ደግሞ ሳይዞች ደግሞ ሬክታንግል፣ እዚህ ውስጥ ብዙ አይነት ሼፖች አሉ። ሬክታንግል፣ በሰርክል፣ ስታር ምልክቶች አሉ። እዚህ ጋር የተለያዩ ፔን ትራብል ሹት አለ። እነሱን በመጠቀም ነው የምንሰራ። እንግዲህ አሁን አንድ ዲዛይን ነው የማሳያችሁ። እኔ ደስ ያለችኝን ዲዛይን እንዴት እንደምሰራት አብራችሁ ተከታተሉ። እስከ መጨረሻው ድረስ ተከታተሉኝ። ቀጥታ ወደ ስራ ነው የምንሄደው። ቀጥታ ወደ ስራ። አሁን እዚሽ ጋር ሬክታንግል፣ እኔ ሰርክል ነው የምሰራ። መጀመሪያ ሰርክል እዚሽ ጋር እነካለሁኝ። እዚች መሃሏ ጋር እንደዚህ ሰርክል እሰራለሁ። ሰርክል ሰራሁኝ። እዚሽ ጋር ፊል ከለር ምን መርጥላት ጋር ምን እናደርግላታለን? እዚሽ ጋር እንዘጋታለን። ምክንያቱም ሌላ ሰርክል ስለሚያስፈልገኝ ማለት ነው። እሷን ከዘጋው በኋላ ስትሮክ ፖይንቱን መጨመር አለብን። ምክንያቱም ደመቅ አድርጎ እንዲታየን 3 እናድርገውና ልክ እንደዚህ ደመቅ ብሎ ይታየናል። ሌላ አንድ ሰርክል ስለሚያስፈልገኝ እንዴት አደርጋለሁ? እዚችኛዋ ዳይሬክት ሴሌክሽን ቱል ላይ የምትለዋን አደርግና ከርሰሬን አልትን ተጭኜ ማለት ነው። አልትን ተጭኜ አንድ ጎተት አድርጌ ስባለው ማለት ነው። የምፈልጋትን ሳይዝ እስከማገኝ ድረስ ተስባለው። ልክ ስለቃት ይሄን አይነት ሳይዝ መጥቶልኛል። አሁንም ላይኛው ጋር ወይንም ደግሞ ሴሌክሽን ቱል ላይ አደርግና ሁሉንም ሰሌክት አደርጋለሁ። አሁን ሰሌክት በማውዝ ሰሌክት አደርጋለሁ። ሰሌክት ካደረኩት በኋላ የማልፈልገውን ፓርት ደግሞ የማስወግድበት ምን አለች እዚች ላይ እንደምታዋት ሼፕ ቢልደር ቱል የምትላለች። ሼፕ ቢልደር ቱል እሷን እጠቀምና አልትን ተጭኜ የምቀንሰውን የማልፈልገውን ፓርት አጠፋለሁ ማለት ነው። ልክ እንደዚህ ስታደርጉ ራሱ ሰሌክት ያደርግላችኋል፣ ያጠፋላችኋል። በጣም ጥሩ። አሁን እንደምታዋት ይቺን ሼፕን የፈለኳት ነው። አሁን ይቺን ሼፕ ተጠቅሜ ምን አይነት ዲዛይን እንደምሰራ እንግዲህ አብረንም የምናየው ይሆናል። ይቺን ሼፓን እንግዲህ እኔ ማንቀሳቀስን እችላለሁ። እዚህ ጋር መሀል ላይ እናርጋትና ይቺን ሳይዝ አሁንም ሌላ ስለሚያስፈልገኝ አሁንም ዳይሬክት ሴሌክሽን ቱል ላይ ወስድና ሌላ ይችን የምትመስል ደግሞ ፕላስ 1 ጨምራለሁ ማለት ነው። አልትን ተጭኜ አሁንም በማውዝ ይችኛዋን አንቀሳቅሳታለሁ። ልክ በዚህ መልኩ ማለት ነው። በዚህ መልኩ እኔ አንቀሳቅሼ እንግዲህ ሁለት እነዚህን ተጠቅሜ የምሰራቸው ዲዛይንን ያሉ እንደዚህ ካደረኩኝ በኋላ ሰሌክት ኦል አደርጋቸዋለሁ። ሁለቶችንም ሰሌክት እንደዚህ ያደረጋቸዋለሁ። ሰሌክት ካደረኩኝ በኋላ ምን አደርጋለሁ ጋይስ? ሰሌክት ካደረኩኝ በኋላ ግሩፕ ራይት ክሊክ አድርጌ ምን አደርጋለሁ? ግሩፕ የሚለውን አንዴ መርጣለሁ ማለት ነው። ግሩፕ ካደረኩ በኋላ አሁንም ራይት ክሊክ አድርግና ትራንስፎርም የሚላል ትራንስፎርም የሚለው ጋር ሮቴት የሚለውን አንዴ ክሊክ አደርጋለሁ። ሮቴት የሚለውን አንዴ ክሊክ ካደረኩ በኋላ እዚህ ላይ በምን ያህል አንግል ኮፒ ላድርገው እስኪ እዚህ ጋር 20 ልስጠውና እስቲ እንየው። 20 ሰተን 20 እንስጠውና አንግላችንን ፕሪቪው ስንለው ያሳየናል ማለት ነው። ስለዚህ 25 እንስጠው እንዳይደረብብን። እስቲ 24 ወይንም 25 ሰተን እንየው እስኪ። አሁን እቺ ኮፒ ባደርጋት ልክ ሳይዝ መጥቶልኛል። ይሄ ሳይዝ እንደመጣልኝ ኮንትሮልን እጫንና ኮንትሮልን ከኪቦርድ
እጫንና ዲን እነካለሁ ማለት ነው። ዲን ስነካ በራሱ ጊዜ እንደዚህ ይደረድርልኛል። አሁንም የተወሰነ ክፍተት ስላለው ማስተካከል አለብን ማለት ነው። ለመመለስ ኮንትሮል ፕላስ ዜድ ተጭነን እንመልስና ምን እናደርገዋለን? የምንሰጠውን አንግል ማሳነስ አለብን ማለት ነው፣ ትክክል እንዲመጣለን። ሮቴት የምትለው ዋጋ ሄደን እዚህ ጋር 20 እንስጠውና እንየው እስኪ 20 እንስጠውና እንየው 20 ሰተን እንየው እስኪ እንደዚህ ብናደርገው የማይደራረብ ከሆነ አሁን እንደምታዩት ተደራርቦብናል። ልክ እንደዚህ ሲሆኑ ለየብቻቸው ከፈለግን ማለት ነው የምንሰጠውን ወይንም ደግሞ የምንሰጠውን አንግል የተራራቀ እንዲሆንልን አሁንም ኮንትሮል ፕላስ ዜድ እንጫንን እንመልስና ራይት ክሊክ አድርገን ትራንስፎርም ልክ እንደዚህ እያደረግን የምንፈልገው አቅጣጫ እስከሚይዝልን ድረስ እዚህ ጋር አሁን 20 ሰጥቼው ነበረ 26 ልስጠውና እስኪ እንየው 26 ልስጠውና እናየዋለን። ከዛ እንደዚህ ከሰጠው በኋላ ምንድነው ማድረገው? ኮፒ ልክ አሁን ይሄ መጥቶልኛል። እንደዚህ ሲሰጠው ኮንትሮልን ተጭኜ ከኪቦርድ ዲን ይጫናለሁ ማለት ነው። በጣም ጥሩ። አሁን አሪፍ ዲዛይን ያዘችልኝ። ይችን ተጠቅሜ እንግዲህ ወደ መጨረሻው ምን አይነት ዲዛይን እንደምሰራ አብረን የምናይ ይሆናል። እንደዚህ ከሆነልኝ በኋላ ሁሉንም ሰሌክት አደርጋለሁ። ከለርን መቀባት እንችላለን። አሁን ከለር እንዲታወቅልን እስኪ እኔ ጥቁር ከለር መረጥኩኝ። ጥቁር ከለር ሰሌክት አድርጋችሁ የፈለጋችሁትን ከለር ከነዚህ የቀያየራችሁ እናንተ በፈለጋችሁት መጠን በምትፈልጉት ከለር መቀባት ትችላላችሁ ማለት ነው። እዚህ ጋር እንዳሉት እኔ እስኪ ይሄንን ልምረጥና አብረን የምናየው ይሆናል። ሰማያዊ ላድርገው፣ ብሉ ብላክ። እንደዚህ ካደረግነው በኋላ አሁን ምንድነው የምናደርገው? እዚህ ላይ ደግሞ የተለያዩ ኦፕሽኖች አሉ። ፋይል፣ ኤዲት፣ ኦብጀክት ታይፕ፣ ሴሌክሽን፣ ኤፌክት ምናምን የሚሉ አሉ። እዚህ ጋር ኤፌክት ጋር ገባና ኤፌክት ላይ ገብቼ እንግዲህ ምን የሚል አለ? ዲዞርት ኤንድ ትራንስፎርም የምትላለች እሷ ጋር ከገባችሁ በኋላ ትራንስፎርም የምትለዋን አንዴ ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉ ይሄ ፕላትፎርም ይመጣል ማለት ነው። ይሄ የምታዩት ፕላትፎርም ይመጣል። እዚህ ላይ እንግዲህ የሰራነው ዲዛይን የተለያየ አቅጣጫ የተለያየ ዲዛይን እንዲይዝልን እዚህ ጋር እየቀያየር ሆሪዞንታል ቨርቲካል ቨርዥኑን በፐርሰንት ነው የሚያስቀምጥላችሁ። እየቀነሳችሁ እየጨመራችሁ እንግዲህ ዲዛይኑ በራሱ ይቀይራል ማለት ነው። በራሱ ይቀይራል። አሁን እንደምታዩት እኔ 80 ሰጥቻለሁ። ሆሪዞንታልን ቨርቲካልንም 80 ነው የሰጠሁትኝ። እዚህ ኮፒ ደግሞ ስንት ኮፒ ላድርገው? እዚህ ጋር ኮፒ 20 ቢሆንልኝ ፕሪቪው የምትሏን ሰሌክት አድርጋለሁ። ልክ የአይነት ዲዛይን መጣ። ይሄ አይነት ዲዛይን መጣ። አሁንም እዚህ ጋር ከዚህ ሳንወጣ ማለት ነው ከዚህ ሳንወጣ እዚህ ጋር የተለያዩ ሆሪዞንታልም ቨርቲካልም እንዲለያዩልን ከፈለግን አሁን ተጠጋግተዋል በደንብ እንዲለያዩ ደግሞ ከፈለግን እዚህ ጋር 60 እየሰጠን ማየት እንችላለን ማለት ነው። 60 በሰጠነው ቁጥር ሆሪዞንታልን ቨርቲካልን በሰጠነው ቁጥር የተለያየ ዲዛይን ይዛልን ትመጣለች። አሁን 60 ነው የሰጠሁት። አሁን ደግሞ 60 ሰጠው። ይሄን እንደዚህ ይችንም የምትመስል ዲዛይን መታልኛለች። እስካሁንም እንዲለያዩ ማለት እስካሁን የተያያዙ ናቸው። እንዲለያዩ ደግሞ 50 ሰጥተን እስቲ ሞክረው 50 እንስጥና ዲዛይናችን ምን እንደምትመስል 50 ሰጥተን ምን እንደሚመስል እናያለን። ፕሪቪው የምትላለች እንደዚህ ከሰጠን በኋላ ልክ እንደዚህ ስናደርገው በራሱ ጊዜ ምን ያደርግልናል ማለት ነው? ዲዛይኑን ያስተካክልልናል። እዚህ ላይ አንግል አለ። በምን ያህል አንግል ሮቴት ይሁን የሚል እዚህ ላይ በፈለጋችሁት አንግል እንደዚህ ስታስቀምጡለት ራሱ ሮቴት ያደርጋል። እንደምታዩት ሮቴት ያደርጋል ማለት ነው። የተለያየ አንግል ስትሰጡት በአንግሉ በሰጣችሁት አንግል ምን ያደርግላችኋል? ይጨምርላችኋል ማለት ነው። ይጨምርላችኋል። አሁን እንደዚህ ከጨረስን በኋላ ምን እናደርጋለን? ኦኬ ብለን እንወጣለን። እንግዲህ የፈለኳት ይቺ ዲዛይን ናት። ይቺን ዲዛይን ደግሞ ወደ ሌላ ዲዛይን አሁን ምን ትመስላለች? አበባ ነገር ትመስላለች። አሁን ደግሞ ቢጫ ብናደርጋት ከለሯን እንደውም ሰሌክት ካደረግነው በኋላ ቢጫ ብናደርጋት ምን ምትል አደይ አበባ አይነት ቅርጽ ያዘች ትመስላለች። አሁንም ይቺን ዲዛይን ደግሞ ወደ ሌላ ዲዛይን መቀየር እንችላለን ማለት ነው። ወደ ሌላ ዲዛይን መቀየር እንችላለን። እንዴት ነው መቀየር የምንችል? እያንዳንዱን ደግሞ በከለር ራሱ መምረጥ እንችላለን። እያንዳንዱ አሁን ሁሉንም ነው ሰሌክት አድርገን ስንቀባ ይቆየን። አሁን ግን እያንዳንዳቸውን ደግሞ ከለር ብንቀይረው እስኪ ቀይረን እስኪ እያንዳንዳቸውን ከለር እየቀየርን አሁን ይችኛዋን ክሊክ ሳደርግ ከሷ ጋር አብራት ያለችዋን ራሷ ሰሌክት
እንግዲህ እያንዳንዷን ለመቀየር ቅድም እንደነገርኳችሁ ከለሯን እንግዲህ እዚህ አንዳንዷን እየመረጥን ሰሌክት እያደረግን መቀባት እንችላለን። እዚሽ ጋር እንግዲህ እንደምታዩት እያንዳንዳቸውን እየመረጥኩኝ ከለር እየመረጥኩኝ እየቀባው ነው። ከለር እየመረጥኩኝ እየቀባው ነው። የምታምር ዲዛይን ለማድረግ እያንዳንዳቸው ላይ እየገባው ክሊክ አደርጋለሁ። ራሱ ከለር ያማርጠኛል። ከሚሰጡኝ ከለር ውስጥ እየመረጥኩኝ ቀባቸዋለሁ ማለት ነው። እየመረጥኩኝ ቀባቸዋለሁ። አሁንም ሁሉንም እንደዚህ አድርጌ መቀባት ማለት ነው። ሁሉንም እንደዚህ አድርጌ እንቀባለን። የምታምር አይነት ከለር ነው የምትይዝልን። የምታምር አይነት ከለር ትይዝልናለች። እንደምታዋት ደስ ያለኝን ከለር እየመረጥኩኝ እየቀባው ነው። ልክ እንዳያቸዋት እንግዲህ ይችን የምትመስል ምስል ሰርተናል። ይችን ምስሏን እንግዲህ ደግሞ ምን እናድርጋታለን? ሸፓን ለመጨመር ሰሌክት ኦል እናድርጋታለን። በማውዛችን ሰሌክት ካደረግን በኋላ ሽፍት ተጭነን እንደዚህ ማንሸራተት እንችላለን ማለት ነው። ሽፍትን ተጭነን ይዘን እንደዚህ እናንሸራታት ከሁሉም አቅጣጫ በራሳችን በፈለግነው ዲዛይን ያስቀምጥልናል ማለት ነው። ሽፍትን መጫናችን ከአንዱ የተጎተተ እንዳይሆንብን ወይንም ደግሞ ሸፑ እንዳይበላሽብን ሽፍትን ተጭነን ይዘን ይችን አይነት ዲዛይን ትመጣለች። ይችን ዲዛይን ደግሞ ወደ ሌላ እንቀይራታለን ማለት ነው። አሁን የመጀመሪያዋ ዲዛይን እንደዚህ አድርገን ስናየት የተለያዩ ከለር ያላቸው የቅጠል ሳይዝ ያላቸው ምስሎች ናቸው። እነዚህን ደግሞ ወደ ሌላ ሳይዝ ለመቀየር አሁንም ሰሌክት አደርጋለሁ። ሁሉንም ሰሌክት አደርግና ኦብጀክት የምትለው ዋጋ ገባለሁ። ኦብጀክት የምትለው ዋጋ ገብቼ እዚሽ ጋር እንደምታዩት ብሌንድ አለች። ብሌንድ የምትለዋን ነካና ሜክ የምትለዋን አንድ ነካታለሁ። ሜክ የምትለዋን አንዲ ስነካት እንደዚህ አይነት ዲዛይን መጥቶልኛል። እንደዚህ ያለ አይነት ዲዛይን በራሷ ስታዋት እንደዚህ ያለ ዲዛይን ሜክስ አደርጋት እንደዚህ ያለ ዲዛይን መጥቶልኛል። አሁንም ሰሌክት አደርግና ጨረስንም ኦብጀክት ጋር ገባለሁ። ኦብጀክት የሚለው ጋር ገባና አሁንም ብሌንድ የምትል ዋጋ ሄጄ ብሌንድ ኦፕሽን የምትላለች ብሌንድ ኦፕሽን። ስለዚህ እያንዳንዳቸው የቅጠል ሳይዝ ያላቸው በምን ያህል ፓርት ይከፋፈሉ የሚለውን እኛ እዚህ ጋር መስጠት እንችላለን። አሁን ለምሳሌ እኔ አረንጓዴ ቢጫ የሆኑት በ5 እያንዳንዳቸው በ5 ቢሆኑ 5 አድርጌ ስንሞክረው ፕሪቪው የሚለውን ስነካ ሳይዙን በራሱ ይቀይርልናል ማለት ነው። ሳይዙን እንግዲህ እዚህ ጋር እንደምታዩት እየቀየረልን ነው። ሳይዙን በራሱ ይቀይርልናል። 5 የሚለውን ነክቼ ኦኬ ሳደርገው ኦኬ የሚለውን ስነካ እንግዲህ እንደዚህ እንጠብቀዋለን። ልክ ይህ አይነት ዲዛይን መጣ። እንደምታዩት ይህ አይነት ዲዛይን መጣ። ስንት ሰተን? 5 ሰተን ማለት ነው። አሁንም ከዛ በላይ ብንሰጠው 10 ሰተን እስቲ እንየው። 10 እንስጥና እያንዳንዷን ፓርት ለ10 ሲከፍላት ደግሞ እንዴት ነው የሚያደርጋት የሚለውን እንየው እስኪ። 10 ሰተን ደግሞ እያንዳንዷን ፓርት ሲከፋፍል በ10 ሲከፋፍል ሸፑ ምን ይመስላል፣ የሰራነው ኢሜጅ ምን ይመስላል የሚለውን ሳሳያችሁ እንደዚህ የሚያምር ዲዛይን አለው ማለት ነው። የሚያምር ዲዛይን አለው። ይሄን ዲዛይን ደግሞ ስትሮኩ በመሃል እንደምታዩት ኦኬ ልበልና እስቲ ልውጣ። ኦኬ ብዬ አንዴ እዚህ ጋር ኦኬ የምትለዋን አንዴ ክሊክ አደርግና እወጣለሁ። እዚህ ጋር አቅጣጫዋን ለመቀየር ማንሸራተት እችላለሁ ማለት ነው። ማንሸራተት እችላለሁ። እዚህ ጋር እንደምታዩት የከርቭ ምልክት ይመጡልኛል። እነሱን ይይዝና አቅጣጫ እንድትይዝልኝ እንደዚህ ማንሸራተት እችላለሁ። አቅጣጫዋን እንድትቀመጥልኝ ማለት ነው። አቅጣጫዋን እንድትቀመጥልኝ አሁን ልክ 10 ስናደርገው እያንዳንዱ ፓርት በስትሮክ ፖይንቱ እንዲከፋፈለን ካደረግን በኋላ እንዲህ ያለ ሳይዝ መጥቷል። ስትሮክ ፖይንቱ ባይኖር እስቲ 0 አድርገን ሰተን ምን ትመስላለች የሚለውን ደግሞ እስቲ ስትሮክ ፖይንቱ አሁን 0 አድርገን ብንሞክረው ኢንተር ብንለው 0 ካደረግን በኋላ ኢንተር ብንለው ዲዛይኑ ምን ይመስላል? በመሃል የጥቁር መስመሩ ባይኖር አያችሁት ምን እንደሚመስል የሆነ ለየት ያለ ዲዛይን ይመጣል። ለየት ያለ ዲዛይን መጥቷል። ይሄን ባክግራውንዱን ብንቀበው ባክግራውንዱ ደግሞ ነጭ ነው። አሁን ይሄን ነጭ ባክግራውንድ አጥፍተን ሌላ ብንቀበው የሚለውን እዚሽ ጋር ሬክታንግል ቱል የምትላለች ሬክታንግሏን እንጠቀምና እስኪ ሰሌክት ላድርገውና ሙሉ ሰሌክት ላድርግና ቦርዱን የሚያምር ካለር እስቲ በምን ደምቆ ይወጣል የሚለውን ታውታላችሁ። ጥቁር እስቲ ላድርግና ጥቁር ካደረኩኝ በኋላ አሬንጅ የምትላለች እዚህ ጋር እታች አሬንጅ የምትላለች እሷን አንዴ ክሊክ ስታደርጉ
ብሪንግ ቱ ፍሮንት፣ ብሪንግ ቱ ፎርዋርድ፣ ሴንድ ቱ ባክዋርድ እና ሴንድ ቱ ባክ የምትላለች። ሴንድ ቱ ባክ የምትሏን አንዴ ክሊክ ሳደርገው የሰሯት ምስል እንደዚህ ትመጣለች። የሰሯት ምስል እንደዚህ ደምቃ ትመጣለች። የምታምር ዲዛይን ናት። ይሄንን አንዴ ምን ማድረግ እንችላለን ደግሞ ክሊክ ካደረግን በኋላ ኦብጀክት ላይ ከገባኝ በኋላ ብሌንድ ላይ ገብቼ እናስተካክለው። እስኪ ብሌንድ ኦፕሽን ላይ ከገቡ በኋላ 10 ነበር ሰጥቼ ነበር። እስቲ 4 ሰተን እስቲ እንየው። እስኪ 4 ሰተን ምን ይመስላል ዲዛይን የሚለውን ፕሪቪው የምትሏን አንዴ 4 ከሰጠው በኋላ ፕሪቪው የምትሏን አንዴ ክሊክ ሳደርጋት እንደምታዩት ለየት ያለ ዲዛይን ይዞ መጥቶልኛል ማለት ነው። መጀመሪያ ካየነው ለየት ያለ ምክንያቱም እያንዳንዳቸው የቅጠል ሳይዝ የነበሩት እያንዳንዳቸው የሚታዩ ሆኖ ነው የቀረቡልን። አሁን እያንዳንዳቸው የሚታዩ ሆኖ አሁን ቁጥራችን ባበዛነው ቁጥር ብሌንድ ኦፕሽኑን ባበዛነው ቁጥር ስሙዝ እየሆነ ይመጣል ማለት ነው። ስሙዝ የሆነ አሁንም ኦብጀክት ላይ ገብቼ ብሌንድ የምትሏን ጋር ልግባና ብሌንድ ኦፕሽን ላይ ገብቼ ሰሌክት መጀመሪያ ማድረግ አለብን። ሰሌክት ካደረግን በኋላ ብሌንድ ላይ ኦብጀክት ላይ ገብቼ ብሌንድ ኦፕሽን ጋር ብሌንድ የምትሏን ገብቼ ብሌንድ ኦፕሽን ጋር ከገባው በኋላ 4 ነበር ሰጥቼ ነበር። እስኪ 20 አርገን እንሞክረው። 20 አርገን እስኪ እንሞክረው። 20 እያንዳንዷን በ20 ፓርት እንዲከፋፍላት ማለት ነው። አሁን ለየት ያለ ዲዛይን ነው የምናይ። ለየት ያለ ዲዛይን እናያለን። አያችሁት? ምንም አይነት በጣም የሚያምር ከለር የሚያምር ዲዛይን ሆኖ ደግሞ 20 ስንሰጠው ደግሞ እንደዚህ ይመጣልናል ማለት ነው። እንደዚህ ይመጣልናል 20 ሰጥተነው ልክ ስናየው የሚያምር ዲዛይን ማለት ነው። የሚያምር ዲዛይን ይዞልን መጥቷል። መጀመሪያም እንዳሳዩዋችሁ መጀመሪያም እንደሰራናቸው እዚሽ ጋር አንድ ይችን ሰርተናል፣ ሁለተኛ ይችን ሰርተናል። እንዴት እንደሰራን ደግሞ አሳያችኋለሁ። አሁን የሰራናት እንግዲህ ይችን ነው መጨረሻ የሰራናት። ቀጣይ ደግሞ ይችን ሳይዝ እንዴት ነው መስራት የምንችል፣ ይችን አሁን የሰራናትን ሳይዝ እንዴት መስራት እንችላለን የሚለውን አሳያችኋለሁ። ይችኛዋንም አሁን በሰራ ነው ሌላ ቱሎችን የተጠቀምን አይደለም። ሳይዙን ነው የተለያየ ሳይዝ እንዲኖራቸው ያደረግን እንጂ የተለየ ቱሎችን አልተጠቀምንም። እስካሁን የተጠቀምንባቸው ቱሎች ተመሳሳይ ናቸው፣ ግን ዲዛይናቸው የተቀያየረ ማለት ነው። ዲዛይናቸው የተቀያየረ ደስ የሚሉ ዲዛይን ያላቸው። አሁንም እንቀጥላለን። ቀጣይ የቱን እንደምሰራላችሁ ደግሞ ይችን እንዴት አድርገን እንደሰራናት እንደዚህ የምታምር ዲዛይን። ቀጣይ ደግሞ ይችን አበባ እንዴት እንደሰራናት ደግሞ እናያለን። ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት መጻፋችሁን አትለዩ። ለዛሬን የነበረው ቆይታ ይሄን ይመስላል። ቀጣይ ይዤላችሁ የምቀርበው ይችን ዲዛይን እንዴት መስራት እንችላለን፣ ምንን ተጠቅመን ነው መስራት የምንችል የሚለውን ማሳያችሁ። እነዚህን ሁለቶችን በአንድ ቲቶር አሳያችኋለሁ። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። ይመቻችሁ።